በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ መተው ክሳዳ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለግንቦት በዛቲ ዕለት ኮነ ሰማዕተ ቅዱስ አባ ይስሐቅ ሀገረ ዳፍራ እምደቡበ ግብጽ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚህች ቀን ከግብጽ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ ተገልጾለት የሰማዕትነትን አክሊል ትቀበል ዘንድ ጣዋ ወደሚባል ሀገር ሂድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስካወጣውና ሀገረ ጣዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቅዩስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮች አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ ዕውር የእግዚአብሔር ቅዱስ ሆይ ይቅር በለኝ ዓይኖችንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስን ስለዚያ ዕውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያም ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንድ አይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። አይኑም ድና እንደሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ስራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገድለውም ብትተወውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት። የምስክርነት አክሊልንም ተቀበለ። በዚያም የሚመናን ሰዎች ነበሩ። የአባ ይስሐቅንም ስጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደ ተባለ አገር አደረሱት። ያሻግሩትም ዘንድ መርከብ ባላገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተክርስቲያን አድርገው ሰሯት። ስጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጸሎት ምስክር ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለይስሐቅ በትዕግስተ ሕማም ዘተሃየለ ቀኖተ ሐጺን ርሱን አመ ውስተ እዝኑ ተተክለ ኢተግሂሰ አዲ ወኢተአንተለ ወድኅረ በመጥባዕት አጽፋረ እዴሁ ተነቅለ እንዘ ይወድዩ በቁስሉ ግንፋረ ወበዛቲ ዕለት አይረፈ አብ ክቡር አባ መቃርስ ቀሲስ ዘእስክንድርያ ወዘንቱ ቅዱስ በመዋዕለ አቡሁ አብይ ወክቡር አባ መቃርስ ቀዳማዊ ኮነ አበ ለደብረ አስቄጥስ ወገብረ ትሩፋተ ብዙሃተ። በዚህችም ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሰራ። ስለ እርሱም እንዲህ ተባለ። አንዲት ዘመሚት ነግሳው ገደላት። ከዚህም በኋላ ተጸጽቶ ነፍሱን ገስጻት። ስለ ዘመሚቷም ሞት በበረሃ ወዳለ ወንዝ ወርዶ ስጋውንም ለዘመሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀው። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከተቃጠሉ ድረስ ይህች ትጋትና ተጋድሎ ከስራው ከትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆች ከእርሱ ጋር ነበርና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያን ሸንበቆች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው፣ አደነቀ። እንዲህ የሚልም ቃልን አሰማ። መቃርስ ሆይ ሃይማኖት ካለህ አታወላውል፣ በሸንበቆችም አትታመን። የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ እንደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚህም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጥታ ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት።
ሶስት ልጆቿን አወጣችለት። ባያቸውን ጊዜ ዕውሮች ሆነው አገኛቸው። ከልቡናዋም ሐሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዛ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተቀብሎ በላዩ የተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደቆመ ይታታ ነበረ እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህ ሰው ከኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳኩሚስም ስራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነውም ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜም አባ ጳኩሚስና መነኮሳቱ ሁሉ ወደ እርሱ ሂደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእሳቸው ጋር አስገቡት። በገዳሙ ውስጥም በስራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላም ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድሪያ ሀገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድሪያ ሀገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንት ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንደሰራ የሰማ እንደሆነ ሰውየው እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም ስለ ክብሩ ምራቁን ሳይተፋ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለሙ ትኑር አሜን። ወበዛት ትኑር አሜን። ሰላም ለመቃርስ ህሊና መንፈስ ዘተውህቦ መንገለ አርያም ያንብር ኃይለ መለኮት ሀበቦ ወእጓላቲሃ ለዚብ እምህማመ ቁረት ወተመንድቦ ህየንተ አህየው ላቲ በአጻብኢሁ አቲቦ አነዳ በግ ወሃበቶ አስቦ ወበዛቲ ዕለት አነዳ በግ ወሃበቶ አስቦ ወበዛቲ ዕለት ስምዓ ኮነ በእንደ ላኦሳቡሁ ለቅዱስ ኤስድሮስ በተስካረ ረፍቱ ለአባ አሞን ጻድቅ ዘአበየ ሲመተ ጵጵስና እንዘይብል ይሄይሰኒ ለእማጥረይኩ ግብረ ምንኩስና በረከቶም ትኩን ምስሌነ ለዓለመ ዓለም። ወበዛቲ ዕለት ስምዓ ኮነት ዲላጊ ወአርባይቱ ደቂቃ ሱርስ ወህርማን ወያአፋ ወበዛቲ ቅድስት ጽኒት በሃይማኖት ዘክርስቶስ ሎቱ ስብሐት ወሶበ በጽሐ አርያኖስ መኮንን ሀገረ እስና ተቀበለቶ እንዘ ትነድ ደቂቃ በቆመት ቅድሜው ወትቤሎ ኦ አርያኖስ አነ ክርስቲያናዊት ወመሃይምንት በኢየሱስ ክርስቶስ ሎቱ ስብሐት ዘፈጠረ ሰማይ ወምድረ ወኩሎ ዘውስቴቶሙ ወደቂቅኒ ይኬልሁ ከማሃ እንዘ ይብሉ ክርስቲያን ኔነ ገሃደ ወሰሚኦ መኮንን ተመልአ መዓተ ወመተረ አርእስቲሆሙ በሰይፍ ወፈጸሙ ስምዖሙ ወተመጠው ነፍሳቲሆሙ መላእክት ሀበ ኢየሱስ ክርስቶስ ሎቱ ስብሐት በረከቶም ታሉ ምስሌነ ለዓለመ ዓለም። ሰላም ለኪ ሰማይት ዲላጊ ሰናይተ ስም ዘሀገረ እስና ዘሃዳጊ ምስለ ደቂቅኪ 40 እንበለትንትጊ እንትሱኢ ለአማልክት ወእምዕጣነ ታይርጊ ተመትሮ ክሳድ አብደርኪ ወሃረይኪ ዮጊ ወበዛቲ ዕለት አይረፈት ባይልተ ንጽ ወቅድስና ወድንግልት ወተሃራሚት ሰሎሜ ወዛቲ ቅድስት ኮነ ተማሃገረ ወረብ ወአበዊሃኒ ፈራህያነ እግዚአብሔር። በዚህችም ዕለት ደግሞ ንጽህናን፣ ቅድስናን፣ ድንግልናን ገንዘብ ያደረገች ተሃራሚት ሰሎሜ አረፈች። ይህችም ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሎት ወደ እርሷ መቅረብ አልቻለም፣ አባላዘሩ ተቀስፏልና። በእንደዚህችም ያለች ራሷን ሰውራ በሌሊት ሄደች። በእግዚአብሔርም ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና ሌሊት ስትማልድ ኖረች።
ጌታም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ታምራትንም እስከ ማድረግ ደርሳ ከዚህ በኋላም በሰላም አረፈች። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ለዘላለሙ ይኑር አሜን። ሰላም እብል ለሰሎሜ ጠባብ ጸቃው አማር ዘትትየለድ አምሳለ ተገብሮታ ለኔም ምስለ ደናግል ትተአሰይ በቤተ ከብካብ አይለቀት ስጋሃ በስቃየ ጻማ እጹብ እስከ ወደይዋ በንስቲት መስወብ ወበዛቲ ዕለት አይረፈ አብ ቅዱስ ደናስዮስ ዘፈጸመ ገድሎ በአፈ መጥባይት እግዚአብሔር ይማረን በጸሎቱ ለዓለመ ዓለም። ሰላም ለደናስዮስ ለይስሐቅ ማይምሩ እስመ ተጼወወ በተአምሩ መኮንን ጠጋ ወለጸቀ ምስለ መንበሩ ከመ ኢይሁር ለምሳህ ሀበ ተጽፈ ማይደሩ እስከ በመጥባይት ፈጸማ ለበድሩ ሰላም ለልደትከ እምነህሪት ማይፀን ዘያውዳ መልአክ በሰይፈ እሳት ርሱን ሲኖዳር እሶም ለባወታውያን ሄራን ከመገብረ እህወ እምከ አመላሊከ ህፃን መልዕልተ ድማህየ ይንበረድየከ ዘይምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰብኡ ለግንቦት በዛቲ ዕለት አይረፈ አብ ክቡር አባ አትናቴዎስ ሐዋርያዊ ሊቀ ጳጳሳት ዘሀገረ እስክንድርያ ዘአቅረብኩ ማይሌተ አዘኪረ አይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንድየቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ኩበ ምላቡ ሁላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘ አጻፎ እንዘ ይደርስ ለዘ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡር ይምሃረነ ኢየሱስ ክርስቶስ እንበል። አቡነ ዘበሰማያት ይትቀደስ ስምከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሐሙሱ ለመጋቢት በዛቲ ዕለት አይረፈ ያ ከመ ትፍዲ ፍዳ በመጥባይት በሊ እስከ መተሩ ክሳዳ እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክት